ትልቅ ጉዳይ አለ። ነፍሳችን ካንሽስነሳችን ባላንስድ እንዲሆን ከታሰበ ወይም ባላንስ ላይ ማአት ላይ ቤስ እንድናረግ ከሆነ አላማው ሲሪየስ የሆነ ኢንትሮስፔክሽን ወይም ወደ ራስ በጥሞና የመግባትና የራስን ካንሽስነስ የማጥናት እንደ ደብተር አገላብጦ የማየት ስራን ይጠይቃል። በሜዲቴሽን እና በተለያየ ስራ እንሰራዋለን ይሄን ነገር ብለን እናወራለን። ኢቭን ሜዲቴሽን የምንለው ራሱ ነገር የሐሳብ ካውንተርፓርት ወይም ምናልባት የማስኩሊን እና የፌሚኒን ብለን ልናየው እንችላለን። ሐሳባችን በማስኩሊን ወይም በወንድ የተገለጸ ነው፣ ምክንያቱም አክቲቭ የሆነ ነገር ስለሆነ። ሜዲቴሽን ደግሞ ሪሴፕቲቭ ነገር ነው ወይም ደግሞ የመቀበል ሂደት ነው። እኛ ወደ ራሳችን ውስጥ ያንን ኤነርጂ ሪፍሌክት እንዲያደርግ በማድረግ ውስጥ ማለት ነው። ስለዚህ ያ የፌሚኒን ነገር ነው። አክት አድርገን ወይም አውትወርድሊ ነገር አይደለም፣ ወደ ውጪው አክት ያደረግን ሳይሆን ወደ ውስጥ ሪሲቭ የማድረግ ወይም ደግሞ የፕላስ ተቃራኒ ወይም ማይነስ በሆነ ስቴት ውስጥ ማለት ነው። ነገር ግን ይሄ ነገር ምንድነው? ራሱ በጣም ሲሪየስ የሆነ ነገር ነው። በጣም በመንፈሳዊነትም ትክክለኛ መንፈሳዊ ግባችንን መምታት የምንችለው በዚህ በፌሚኒን እንትን ላይ ከሆነን ነው። ሚኒንግ ያለ ፌሚኒኑ ፕሪንሲፕል ፈንክሽን ወዴትም ስፒሪቹዋል እንትናችን ሊሄድ አይችልም፣ ሙቭ ሊያደርግ አይችልም፣ ወደሚቀጥለው ስቴጅ መሄድ አይችልም። ስተክ ነው የምናደርገው። ዛሬ ዓለም ስተክ አድርጓል፣ ምክንያቱም ፌሚኒንን አርዷታል፣ ገሏታል። ሺዝ ናት ዜር። ሮም ገደላት። ዛሬ ያሉት ዓለም ላይ ያሉት ሪሊጅንስ ኤቭሪቲንግ especially በዌስት ዓለም ላይ በዌስት አብራሚክ ሪሊጅንስ የሚባሉት የዲቫይን ፌሚኒንን ቤሪ አድርገውታል፣ ቀብረውታል። ከዛ ጋራ ምንም አይነት ኮኔክሽን የላቸው። ምን ማለታችን ነው? እዚህ ጋር ያለን ያለነው ነገር እንዳለ አማልክቶቹ ጋድ የሚባለው የሚጸለይለት ፈጣሪ ራሱ በማስኩሊን ነው ኤግዚስት የሚያደርገው እና ልጅ አለው። ልጁ ደግሞ ያው ማስኩሊን ነው። ነገር ግን ልጁን ያገኘው ማስኩሊን ሆኖ ልጅ አለው። ሚኒንግ የጋድ ሰን ሲባል ሰን ከሆነ መቼም አባት ሊኖረው ይገባል፣ እናት ሊኖረው ይገባል። አለበለዚያ ፈንክሽን ሊያደርግ አይችልም። ምክንያቱም ወንድ አብ የምንለው አባት አብ ከፌሚኒን አስፔክቱ ጋር አብሮ አይደለም ወርሺፕ የሚደረገው፣ ኢንቮክ የሚደረገው፣ ኮንጀር የሚደረገው እንዲሁም ኤግዚስት ያደርጋል ተብሎ የሚታሰበው። አንዳንድ ሪሊጅንስ ኢቭን ኤክስትሪም ሄደው ጋድ አይወልድም አይዋለድም ብለውም የደመደሙ አሉ። ልጅ ሊኖረው አይችልም፣ አምላክ ሆኖ ምድር ላይ ሊራመድ አይችልም። የጋድ ሰን የሚባለው በክርስቲያኒቲ እንዲሁም በተለያዩ ኢስተርን እንትኖች ውስጥም አለ። የዚህ ካንሰፕት የካሪስት ወይም የክራይስት ከኤንሸንት ኢጂፕትም ጋር በጣም የሚተሳሰር ነው። which is ኦሪጂኑ ራሱ ማለት ነው፣ ምንጩ ራሱ። እና ፈጣሪ በማስኩሊን ብቻ ነው የሚመለከው በእነዚህ ሃይማኖቶች። ልጅ አለው በክርስትና ውስጥ ፈጣሪ በመንፈስ ቅዱስ የጸነሰችው እናቱ ክራይስትን ወለደችው። ያው ያ ስቶሪ ግን ኮምፕሊት ስቶሪ አይደለም። አሁንም ፌሚኒኗ እዚህ ጋር ክራይስትን ከመውለዷም በተጨማሪ ክራይስት ካደገ በኋላ ክራይስት ራሱ ከዚህ ከፌሚኒን ጋር ሲሰራ አይትግል ሂዝ አ ማጂሽን ወይንን ወደ እንትን የሚቀየር ነው። በመቀየር ሂደት ውስጥ ማጂሽን ነው። ነገር ግን በፌሚኒን አስፔክት ነገሮቹ እንዳለ እነዚያውን በፌሚኒን እንትን ላይ ተጸንሰው የሚሰሩ ማጂክ ናቸው።
አንድ ነገር ውሃን ወደ ወይን መቀየር ይሄ አልከሚ ነው እዚህ ጋር የሚያሳየን ራሱ ባይ ዘ ወይ በጣም ብዙ ሌየር ሚኒንጉ በጣም አንድ ብቻ አይደለም ይሄ ወይንን ፊዚካል ወይንን ብቻ አይደለም እዚህ ጋር ያወራን ያለ ነው ዳይኒዥን ዋይን የምንለው ነገር አለ ይሄ ስፒሪቹዋል ኤክስታሲ ነው ይሄ ስፒሪቹዋል ዋይን ነው ምን ማለት ነው ይሄ ነገር ማለት በመንፈሳዊው በዚች በፌሚኒን አስፔክት ላይ ቫይብሬት የሚያደርግ እንትን ነው የሜዲቴሽን ውጤት ነው የሰማዲ ከሜዲቴሽንም ደግሞ በጣም ሃየር አሰንድ ያደረገው የሜዲቴሽን ፎርም ነው which means በጣም የሜዲቴሽኑ ኮንክሉዥን ማለት ነው በሰማዲ ውስጥ ነው ሰማዲ ማለት ምንድነው በቃ ኮምፕሊት የሆነ ባላንስ ነው ኮምፕሊት የሆነ ዳው ማለት ነው ከዩኒቨርሱ ጋር ከዚህ ከዩኒቨርሱ ኮንሺየስነስ ጋር አንድ አይነት ስትሪም ላይ መሆን ማለት ነው በአንድ አይነት ጅረት መፍሰስ ማለት ነው አብሮ አፕስትሪም ነው የሚከደው ማለት ነው ላይክ አብሮ ከንተኑ ጋር የሆነ ፋይት ያረግነው ሳይሆን አብረን በሚወስደን ዌቭ እንሄዳለን which means cosmic wave ማለት ነው ትክክለኛው ሶርስ ማለት ነው እና ያ እዚህ ምድር ላይ አለ አሜን በጣም በቅጽበታዊ ናው ሞመንት ውስጥ መሆን ከቻለን ማዳመጥ እንችላለን አሜን ኢቭን ናው እዚህ መሆነን እንደዛ ማድረግ ያንን እንችላለን የፐርሰፕሽን እንትን ነውና ሰው በዛ ስቴት ላይ ነበረ ኦሪጂናሊ ናቹራል ስቴታችን ነው you see የማስኩሊን ሎጂክ እና የፌሚኒን ኢንቱዊዥን አንድ ላይ ሲሰሩ አሁን ምንድነው የሆነው ሎጂኩ ነን ቱ ሌፍት ብሬንድ ነን ቱ ማስኩሊን ብሬንድ ነን የብሬን ማስኩሊንን ፌሚኒኑን ተተኗል ኢቭን በሪሊጂናችንም የሚታየው ያ ነው ሮም ገደላት ማግደሊንን የገደላት ሜሪ ማግደሊን ዛሬ ትልቅ ምስጢር ነው ትልቅ ገመና ነው ምን ገልጠው እዚህ የዚህ የስፒሪቹዋል እንትን አስፔክትን ሩል የሚያደርጉትን ሩለርስ አርካንስ በጣም የሚያናድድ እውነት ነው ምንናገረው በጣም ይህ ምስጢር ተደርጎ ለዘመናት ስቲል ዛሬ ምስጢር ነው ሰው ቶሎ ፋይንድ አውት አድርጎ እርማቱን ማረግ የራሱ ፈንታ ነው ሜሪ ማግደሊን ጂሰስ ወይም ያሐሽዋ አልከሚስት ነበረ ወይም ደግሞ የአልከሚ ስራ ነው የሚሰራው ምን ማለት ነው ማጂሽን ነው ወይንን ወደ እንትን ይቀየረ ከሞት ወደ ሬዘረክሽን የህይወትም የሞትም የሁለቱም የሞትም የህይወትም ቁልፍ በእጄ ነው ሲል ይሄ አልከሚ ነው this is magician state ላይ ነው ይሄ የሚሰራው እንደዚህ አይነት ፓወር ያለው being የሆነው because he knows something matter consciousness-ን manipulate ማድረግ ይችላል የmatter consciousness ማለት ነው የmatter ወይም የቁስን አካል እንትን govern ማድረግ ይችላል which is ማአግ የሚለው ያ ነው ሜሪ ማግደሊን የምትባለዋ በመጽሐፍ ቅዱስ ላይ ይሄ መጽሐፍ ቅዱስ 66 መጽሐፍት አሉት which is በአብዛኛው ክርስትና ተከታይ ዘንድ ሌሎች የተወሰኑ መጽሐፍቶች ኢትዮጵያ ውስጥ ባሉ ኦርቶዶክስ ሪሊጂኖች ውስጥ አሉ 81 አካባቢ መጽሐፍት አለ ስለዚህ አንዳንዶች ክርስቲያኖች 66ቱ ነው እውነተኛ ሌሎቹ አንቀበላቸውም ይላሉ ኦርቶዶክሶች ደግሞ እኛ 81ዱ አለን የኛ ነው ትክክል ይላሉ አሁን እዚህ ጋራ ናስቲክ ይመጣል እዚህ ጋር ደግሞ ናስቲክ ይመጣና ምን ይላል ናስቲክ በናሌጅ ላይ ቤስ ያደረገው ማለት ነው which is this is the true Christians origin እኔ አሁን እዚህ ጋር እየተናገርኩ ያለሁት የትክክለኞቹ ክርስቲያንስ የዛሬ first century ላይ የነበሩት ክርስቲያንስ originally ያስተማሯቸው ነገሮች የተናገሯቸው ነገሮች በኦኩልት ደረጃ ማለት ነው ይሄ አሁን ለምሳሌ የክራይስት ቲቺንግስ የተደበቁ አሉ የሚባሉ እነዚህ ናስቲክሶችም ጋር አለ ለምሳሌ ከነዚህ መጽሐፍት መሃል አንደኛው የቶማስ መጽሐፍ ነው የቶማስ ወንጌል የሚባልና የፊሊፕ ወይም ደግሞ የፊሊጶስ ወንጌል የሚባሉ መጽሐፍቶች አሉ
እነዚህ መጽሐፍቶች ከቢብሊኩ እንትን የተቀነሰ ሮም ኢንፎርሜሽኑ አለው ኦፍ ኮርስ ሮም በጣም ብዙ ኢንፎርሜሽን አለው ነገር ግን ኢቭን ሮም እኮ ባይብሎቹን ሲሰሩ መጀመሪያ በ50 ባይብል ነበር የተጀመረው 50 መጽሐፍት ብቻ ነው 50 ብራና ስክሮል ነበር ከዛ በኋላ ነው 66 የተደረገው በኪንግ ጄምስ አማካኝነት በ1611 ገደማ ላይ ነው ይሄ ነገር እንትን የተባለ አውቶራይዝ አደረገው ማለት ነው ስለዚህ ምንድነው እዚህ ጋር እየተናገርን ያለ ነው እነዚህ ነገሮች somebody በራሱ 66 81 መጀመሪያ 50 የሆነበት ምክንያት somebody የተስማማው ስምምነት ነው የሆነ የጉባኤዎች ውጤት ነው ጉባኤ አድርገው የሆኑ ሰዎች የወሰኑት ነገር ነው የወሰኗቸው ውሳኔዎች ናቸው እንጂ 81 ብቻ አይደለም በጣም ብዙ መጽሐፍት አሉ አሁን በናስቲክ ትራዲሽን የዛሬ አንድ እንግዲህ እነዚህ ናስቲክስ ማለት ማን ናቸው ዛሬ እኛ ናስቲክ ነን ብለው ናስቲክ ያልሆኑ ሐሰተኞች ብላክ ማጂሽንስ ናስቲክ ብለው ራሳቸውን የሚጠሩ ብዙ አሉ ገንዘብን የሚቀማኛ ሆነው ከሰው ገንዘብ የሚወስዱ ኤኒ ሪሊጅን እንደሚያደርገው አገራችንም የሚሰራበት አይነት ስራ ነው ግን እነዚህ ግሩፖች ናስቲክ ራሳቸውን ብለው የራሳቸው ፎሎዊንግ ያላቸው ጥሩ ስራ እየሰሩ እኮ ቢሆን ጥሩ ናሌጅ ያንሸራሸሩ ቢሆን ምንም አይደለም ሰውን ወደ ሴታኒዝም ከመንዳት በተጓዳኝ ማለት ነው ነገር ግን እንደዛ የሚያደርጉና ኤክሰፕሽኑ የሆኑት ሊወደሱና ሊመሰገኑ ይገባል ምክንያቱም ናሌጅ ነው which is gnosis ሲባል በእምነት እንጂ ማነው በእውቀት እንጂ ዝም ብሎ በብላይንድ ፌት እና which is even faith የሚለው ቃል ራሱ በናስቲክ ትርጉም አለው faith አንድ ናስቲክ faith አለው ማለት ፈጣሪን ኤክስፒሪየንስ አድርጓል ፐርሰናሊ ማለት ነው ሪል የሆነ ኮኔክሽን አለው ይሄ በሐሰት ላይ ተመሰረተ አይደለም ትክክለኛ faith ሊኖርም የሚችለው ያ የሚያምነውን አምላክ ሲገናኘው ነው በሚል እንትን ላይ የሚሰራ ነው which means ወደ ራስ መሄድን ነው በጣም የሚጠቁመው ወደ ራስ ልብ ነው ለዛ ነው ናስቲክ የተረገመ ነው ግን ናስቲክ እውነተኛው ነገር እንደሆነ ስለሚታወቅ እሱንም በርዘው ዛሬ ላይ በዌስተርኑ ዓለም ላይ የማይሆን አስተምሮቶችን የሚያስተምሩ ብላክ ማጂሽንስ አሉ ኤቭሪዌር በናስቲክ ብቻ ሊወሰን አይችልም ይሄ ክርስትናም ዛሬ ኦሪጂናሊ የነበረውን እንዴት ቅርጹን ቀይሮ ዛሬ ያለውን እንደሆነ አይተናል ሌሎች ሃይማኖቶች እንደዛ እና እዚህ ጋራ በዛው አንድ አበክሬ መናገር የምፈልገው ነገር በዚህ በስፒሪቹዋሊቲ እንትናችን ውስጥ ስንሄድ ማወቅ ያለብን ነገር አንድ ትልቅ ኤሶቴሪክ ዊዝደም ነው እዚህ ጋር የምንናገረው በጣም ትልቅ ወሳኝ ነገር ይሄ ነገር የገባው ሰው በዚህ ወርክ ሰክሰስፉል መሆን ይችላል ጋራንቲድ ይሄ እውነት የገባው ነገር ግን ይሄ እውነት እንዲገባው አንድ ሰው ኦፍ ኮርስ በኮንሺየስነስ ነው እንጂ በማይንድ በሜንታል ደረጃ አይደለም ኮምፕሪሄንድ ልናደርገው this is the consciousness ነው the knower itself ኖስሱን የሚቀዳጀው ማለት ነው ስለዚህ ምን ይያልን ነው እዚህ ጋራ እያልን ያለ ነው እያንዳንዱ ሃይማኖት የምንለው ኤግዞቴሪክ ነው እናም ኤግዞቴሪክ ሃይማኖት ስንል ምን ማለታችን ነው የዛ ሃይማኖት ሰሙ ብቻ ነው ወርቁ አይደለም ሰሙ ወርቁ ኤሶቴሪክ ነው ወርቁ ኤሶቴሪኩ ከመጃሪቲው ተደብቋል ከምእመኑ ተደብቋል ይሄ ነገር ስለዚህ የተሰጣቸው ሰዎች ምንድነው ዶግማዳን የተሰጣቸው not genuine religion not meaning በሪሊጋሬ ፎርሙ ሳይሆን true religion ምንለው ትክክለኛው እውነተኛ religion እኮ እውነተኛ እኮ ቢሆን እኮ አንቃወመውም እኮ if it's like truly እውነትን ይዞ የሚሄድ ከሆነ ነገር ግን ስርዓት ሆኖ ከእውነት ወጥቶ just ስርዓት ብቻ የሆነ ነገር ሪፒት ማድረግ እንደ ritual አመት በመጣ ቁጥር ቀን በተለወጠ ቁጥር you know ነገር ግን እውነተኛ ላይፍን የሚሰጥ ከሆነ ይወደሳል even አሁን እዚህ ጋር መጥቼ መናገር አያስፈልገኝም ነበር ነገር ግን እኔ በዚህ ነገር ላይ ዴዲኬት አድርጌያለሁ አንድ ዴኬድ በላይ አጥንቻቸዋለሁ እነዚህ ነገሮች አሁን የምናገራቸው ነገሮች የሆነ ስክሪፕት ላይ ምናምን አይደለም ያውራውም ከዚህም በፊት ቪዲዮዎቼም እንደዛ አይነት አይደሉ
የተናገርኩ ያለሁት ነገር ከውስጤ ከልቤ የሚመጣ ነው because I have the knowledge the experience scripted ነገር ይዤ አይደለም የምናገረው ምክንያቱም ይሄ ነገር እኔ ኤክስፒሪየንስ አድርጌዋለሁ I've experienced it ነገር ግን በሜትሪክሱ እነዚህ ሰዎች እነዚህ black magicians የስፒሪቹዋል እንትንን የሚመሩት ለሰው ስጋው ተግጦ አጥንቱ ብቻ እንደቀረ ማለት ነው አጥንቱን የተሰጠው ለሰው ስጋውን ወስደውታል you see so ምንድነው እዚህ ጋራ ማረግ ያለብን question ማድረግ ነው ነገሮች ከዛ መልስ እንፈልጋለን መልስን እናገኛለን that's what I did 10 ምናምን አመት በፊት ያረኩት ያንን ነው ራሴ ኮንፊውዥን ውስጥ ሆኜ በጣም ብዙ ኮንፊውዝ የሚያረጉ ነገሮችን ያያየው እንደሰው ነገሮችን ምናምን መጠየቅ ምናምን አልፈራም ነበር ከዛ መጨረሻ ላይ በጣም አክሰለሬት አረ ኮንትሮል ነው ሆነብኝ ኢቭን ራሴ ማቆም በማልችለው ደረጃ ወደ እውነቱ ተገፍትሬ ገባው ከዛ ያንን እውነት በመዳሰስ ውስጥ ምን በማለት ውስጥ ብዙ ሰዓታትን አጠፋው ብዙ በሪሰርች በሜዲቴሽን በላይፍ ኤክስፒሪየንስ ደረጃ and today የደረስኩበት ድምዳሜ ነው ይሄ የራሴ ኦፒኒየን የራሴ የሆነ ኢሞሽኔ ብዬ አይደለም but my observation እና my research የሚያሳየኝ ነገር ማለት ነው ሪሊጂኖች በሙሉ አንድ ናቸው ዩኒቨርሱ ናቸው there is no Allah የሚባል ራሱን የቻለ ዲሪ እዚህ ጋር ደግሞ ጂሰስ የሚባል ራሱን የቻለ ዲሪ ወይም እግዚአብሔር ወይም ያዌ ወይም whatever ኤሎሂምም whateverም ልትሉት ትችል it doesn't matter የተለያየ ለእያንዳንዱ እዚህ ጋርም ለሚፈጠረው ሪሊጅን ራሱን የቻለ አምላክ እየተፈጠረ ወይም እንደዛ ሌላ ራሱን የቻለ ዩኒቨርስ ምናምን የተለያየ እምነት ነው ሰው ሰራሽነቱ እዚህ ጋር ነው የጠፋን ሁላችን ሰው ሰራሽ ነው ተረተረቱን ነው ዛሬ ሰው የሚጋደልበት ሃይማኖቴ ለሃይማኖቴ ሞታለሁ እኔ ሃይማኖቴ ነኝ አይዴንቲቲ ነው that's me ብለው ወስደው ለብሰውታል ነገር ግን ኤግዞቴሪኩን ነው ኤሶቴሪኩሳ ለባሽ ይፈልጋል ኤሶቴሪኩ እንደዚህ አውለብልቡኝ የሚል ነገር ነው እዩኝ የሚል ነው አይደለም በእውነት ላይ ተመሰረተ ነው እንደውም በተዘጋ በር ውስጥ ነው በተሰበረ ልብ ውስጥ ነው ዝም ባሉ ምላሶች ውስጥ ነው ይሄ ከተማ ላይ ወጥቶ ዳንኪራን በመምታት ከተማ ላይ ወጥቶ እዩኝ ላይ ታይታ የሚሰራ ነገር አይደለም ኤሶቴሪኩ የሚለየው ያ ነው በጣም ዳው የምንለው ማለት ነው የፈጣሪ ድምጽ ዊስፐር ነው ሾክታ ነው እውነት አጃቢዎች አይፈልግም እውነት አስተጋቡልኝ አይልም እውነት የማይፈለግ ቦታ ስርቻ ውስጥ የሚደበቅ ነው that's exactly what it is ዛሬም እውነት የሚገኘው በየስርቻው ነው አደባባይ ላይ አይደለም ያ ማለት ምንድነው በጣም በተደበቀ ቦታ ብቻ ነው ያለው በስርቻ ውስጥ ነው ታሽጎ ነው ያለው አደባባይ ላይ እንዲወጣ አይፈልግም እውነት ለብሶ አጊጦ አይታይም እውነት አግሊ ነው እውነት መራራ ነው እውነት ጎምዛዛ ነው ስለዚህ ድብቅ ነው በተደበቀ ነገር ውስጥ ነው የተቀመጠው ተቆልፎበታል ነገር ግን የምንፈልገው ከፍተና ወጣ ነው ኢቭን ሳንፈልገው ዲሰነንስ ይፈጥራል በሰው ማይንድ ላይ አሁን እኮ ምንናገረው ያለነው ነገር በሰው አእምሮ ዲሰነንስ ይፈጥራል ዲሰነንስ ማለት ምንድነው ኮግኒቲቭ ዲሰነንስ እምነቴ ነው ይሄ ትክክል ነው እውነት ነው ብለው ሰዎች አመታት የኖሩበትን ነገር ነው እዚህ ጋራ በደቂቃዎች ሻረር ያደረግነው ያለነው ምክንያቱም እውነት ነው it is true ስለዚህ ኢየሱስ ክርስቶስ ማጂሽኑ ፌሚኒንነቱን የፌሚኒን አስፔክቱን ጋድ ፈጣሪ የዩኒቨርሱ ፈጣሪ በቃ በወንድነት ብቻ እግዚአብሔርን የሚስል ነው ክርስትና ማለት አንክን አይሲስን ስለሚሳደብ ነው who is isis who is mary magdalene ዛሬ ስላንቺ ነው ማወራው
Mary Magdalene, she's a hero or a shiro. Mary Magdalene በጣም ወሳኝ ፊገር ናት። this figure ከክራይስት ጋራ እንዴት እንደምትገናኝ እንዳስሳለን ማለት ነው። ወደዛ ከመሄዴ በፊት ሐሳቤን ለማጠቃለል በዚህ በሪሊጅን አንድነት ዙሪያ ሳወራ ሪሊጅን እንዳለ ዓለም ላይ የምናየው ሪሊጅን አንድ ነው። there is only አንድ ሪሊጅን። ያ ሪሊጅን የሃርት ሪሊጅን ነው። እዚህ ጋር የምናወራው በማይንድ ካሰብን ኤግዞቴሪሳይዝድ እንሆናለን። ድንበር አበጅተን እኔ ይሄ ሪሊጅን ያ ሪሊጅን ይሄ እኔ ሌሎችን ከራስ አግልሎ የኔዎቹ ብቻ ነው የሚድኑት፣ የኔዎቹ ነው የሚጸድቁት፣ ሌሎቹ ጠላት ናቸው፣ ሌሎቹ ኃጢአን ናቸው፣ ሌሎቹ ካፊር ናቸው ተብለው ነው እንትን የሚባሉት። that's how it is። ኢጎን ክሪኤት ያደርጋል ኤግዞቴሪኩ ማለት ነው፣ ወይም ደግሞ በኤክስተርናል ያለው። አሁን እያወራን ያለነው ይሄ አንድ ሪሊጅን ዋን ሪሊጅን የሚያደርገን ምንድነው? ከሶርስ ጋር ነው፣ ከክሪኤተሩ ጋር ዋነን። በዋነስ ውስጥ ነው ዩኒቨርሱ፣ ሪዝም ነው፣ ሃርመኒ ነው። ስለዚህ ራስን መከፋፈል ሳይሆን ኦኬ there is Buddhism፣ ክርስትና አለ የተለያየ፣ ለዛውም አንድ አይደለም 144,000 በላይ ክርስትና አለ፣ የተለያየ ዲኖሚኔሽን። እስልምና የተለያየ አለ፣ እያንዳንዱ ሪሊጅን የተለያየ አለ። ስለዚህ በቃ ምንድነው አሁን እዚህ ጋራ ኢንላይትንድ የሆነ ሰው ማርክ የሆነው ምንድነው? ኦኬ there is በእስልምናም የራሱ ቲቺንግ አለው። እስልምና በራሱ ዌይ ፈጣሪን ዲስክራይብ አድርጎታል። ክርስትናም በራሱ መንገድ ፈጣሪን ዲስክራይብ አድርጎታል። ቡዲዝም፣ ሂንዱይዝም፣ ሌላውም ሪሊጅን። ስለዚህ እኔ ዲቪዥን ውስጥ መግባት ምን አስፈለገኝ? this is the esoteric አረዳዱ ማለት ነው። ዞሮ ሊበሬሽን ነው። ሊበሬት ማድረግ ሶሌን ከዚህ ከሳምስካራ ወይም ደግሞ ከዚህ ከንትን ማውጣት ማለት ነው። ከዚህ ከሳይኮ ከዚህ የድግግሞሽ ሂደት መወለድና መሞት ሪኢንካርኔት ማድረግ ማለት ነው። ከዛ ሳይኮ መውጣት ነው። በኤሶቴሪኩ እያንዳንዱ ናስቲሲዝም የሚናገረው ያ ነው። ናስቲሲዝም አሁን የክርስትና ኤሶቴሪኩ ስንል አሁን ሌላ ብዙ ሚሊዮን ክርስትና አለ። ነገር ግን አንድ ክርስትና ደግሞ አለ ከሁሉም የተለየ ክርስትና፣ ኤሶቴሪኩ ማለት ነው። ናስቲሲዝም ትክክለኛው ያልተበረዘው ናስቲሲዝም የኢጎ ዲሶሉሽንን ሰፖርት የሚያደርገው ናስቲሲዝም ወይም ደግሞ ኢጎ ሰሬንደር መደረግ አለበት ሁማኒቲ ኢጎን ሰሬንደር ማድረግ አለበት የሚለውን ፕሪንሲፕል የያዘውን ክርስትና ካወራን this is Gnosticism the truth gnosis ቀልድ የሌለበት እውነት ማለት ይሄ ነው። ምንም ጆክ ያልሆነ ፓት ነው። ይሄም አንድ እንደዛ ነው። ሊበሬሽን ነው ጎሉ። ሃይማኖቶቹ እነዚህ ኤሶቴሪኮቹ ጎላቸው ቡዲዝም ልንወስድ እንችላለን። ናት ይሄ ኤግዞቴሪክ ቡዲዝሙን ቴምፕል ሄደው ምናምን ልብሱን ለብሰው በቃ they do the part አክት ያረጉታል። but we're talking the truth liberation ምንድነው የሚናገረው? ኤንድ ጎሉ ምንድነው? ኤንድ ጎሉ የቡዲስት annihilation የሚባለው ነው which means death ወይም ደግሞ ኢጎን መግደል ነው። this is በዚህ በኩል liberation ይመጣል ነው which is ይመጣልም መጥቷልም ታይቷልም ይመጣል ወደፊት። the path ይሄ ነው። ሱፊዎች እነማን ናቸው? እስላሞች ናቸው። ሱፊ ማለት የእስልምና ኤሶቴሪኩ ነው። ምንድነው ኮሩ አስተምሮቷቸው? ምንድነው የሚናገሩት? መጨረሻ ላይ ሁሉም ወደ ጀነት አሰንድ ማድረግን ነው የሚናገሩት፣ ከአላህ ዘንድ መሆንን ነው። ስለዚህ ይሄም የሊበሬሽን ፓት ነው። there is no difference you see
በኤሶቴሪክ ሚኒንግ ውስጥ እንሄድ ማለት ነው the end goal ምንድነው የእያንዳንዱ ሪሊጅን end goal defined ከሆነ ኦኬ ያየናቸው ነው end goalአቸው this and this ስናይ እስካሁን ድረስ ኢስት እና ዌስት ይገናኛል አልከሚን እንውሰደው የዌስት ትራዲሽን ነው አልከሚ ይሄ ዝም ብሎ ገብጋቦች ግሪዲ ፒፕል ወርቅን እንሰራለን ከሜርኩሪንና እንትንን አድርገን ብር እንሰራለን that's not what we're talking about ይሄ ኢጎን ወደ angel መቀየር which is gold የተባለው consciousness higher state ላይ ሲሆን ማለት ነው የካንሸስነሳችን የተጠራንበት ስቴጅ ነው led ማለት ወይም ድኝ ምን ማለት ነው ድኝን ወደ እንትን መቀየር ድኝ ማለት ኢጎ ነው ይሄ earth ነው this is that lower የሆነው ነገር ነው የከበረው ሳይሆን እዚህ ምድራዊው material የሆነው ነገር ነው እሱን መቀየር ነው this is work of consciousness work of psyche it has nothing to do ከብረት ጋራ ብረት አቅልጠን ምናም ሲምቦሎጂ ነው you see በምስጢር እኮ ነው በዛ ሰዓት አደባባይ ሮም ስለሚረሽናቸው ኡነቱን ቢናገሩ you see even መጽሐፍ ቅዱሱ ሲጀምር በ50 መጽሐፍት ነበር የጀመሩት በእነ ኮንስታንቲኒያን የሚባሉት even the beast ራሱ ይሄ ሊሆን ይችላል ተብሎ የመፈራት ደረጃ ይፈራይ ነበር ጨካኝ ንጉስ ነበር በሮም ዘመን እነዚህ አይነቶቹ ናቸው ክርስትናን ደልዘው ሰርዘው ዛሬ በሚመች ለነሱ ለዌስቱ ዓለም it's a joke you see መቀለጃ ያደረጉት ህዝባቸውን every country brainwashed ናቸው everywhere ማለት ነው this is Rome ዛሬ አራተኛው ራይክ ሮም እንደሆነ ምን ያህል ነው የሚያውቁት ሮም እኮ የዛሬ ስንትና 1800 1400 በፊት አመት በፊት ያከተመ ሮም ሪሳይክል እኮ ነው ይሄ ሮም ራሱን ነው እኮ ሪሳይክል ያያረጋ ያለው ሪሊጅኖች እኮ they are the beast እኮ የተባሉት የፈጣሪ ኤነሚዎች እኮ ናቸው ሰውን ሪያሊቲውን ደብቀውበት በእቃቃ ይላፋል እርስ በርሱ አንደኛውን እስላሙ ክርስቲያኑን ያጠቃው ምናምን እንደዚህ ሃይማኖት ጴንጤዎቹ ኦርቶዶክሶቹ ናይ ታይፕ ስታፍ ማለት ነው like very childish reality ግን እንደዛ አይደለም reality everything ክርስትናና ጨመላልቀውታል ነው ያልን ያለነው እዚህ ጋር ዛሬ እዚህ ምድር ላይ አለሁኝ እኔ ሳልበረስ ሳልሰረስ ሳልደለስ ሳልቀጥን እንደነበርኩ ኦሪጂናሊ ፒዩር ፎርሜን ይዣለው ሚል ሪሊጅን የለም እሚል ካለ ግብዝና ውሸታም ነው ቀጣፊ ነው ተነጋግረናል ይሄንን አልከሚ even አልከሚ የሚባለው ነገር የዌስተርን እንትን ተባለና ይወራል አልኬሚያ ከሚለው ወርድ ነው ግን የመጣው ኸም this alchemy የኸም religion ነው that's the real which is gnosticism አልከሚው እንዲፈጸም ወንድም ሴትም ያስፈልጋል ወንድ ብቻውን አልከሚውን አይፈጸምም ፈጣሪ ዩኒቨርሱን አለ ፌሚኒን ክሬት አያደርግም የለም እንደዚህ አይነት ህግ በዩኒቨርሱ ጎዶሎ ህግ ነው ኤቲይዝም ነው half atheist ናቸው divine feminine respect ማያደርጉ divine feminine recognize ማያደርጉ godን በወንድ ብቻ የሚመስሉ በፊሜል god የለም የሚሉ absolutely atheist ናቸው half atheist ናቸው they don't worship the mother goddess they only worship the father god አብ ብቻ ነው እንጂ አብና የአብ counterpart የለ አብንም ፈጣሪንም you see like other half የሚባለው ነገር ማለት ነው other half ወይም ደግሞ አጋሩን ያሳጡታል ፈጣሪን ራሱ you see ፈጣሪ በኤንሸንት ኢጂፕት ወንድ ሴት ነበር there were female ፈጣሪዎች there were male ፈጣሪዎች ለምንድነው ወንድ ብቻ እንዴት ነው ወንድ ጽንስን መሸከም አይችልም ወንድ እኮ እንዴት ነው ዩኒቨርሱ ተጸንሶ በማማህፀን ውስጥ ተጸንሶ ነው የተወለደው
አሜን የቱ ጋር ነው መልስ ያለው? ክርስትና where are you? የዛሬ የሮም ቀጭን ክርስትና እስቲ መልስ ስጡ አለዚህ። እንዴት ነው ዩኒቨርሱ አለ ፌሚኒን የሚፈጠረው? እንዴት ሊሆን ይችላል? በየትኛው ኢቭን ኔቸር ራሱ ያሳየናል እኮ አለ ፌሚኒን እንትን ላይፍ ሰስቴን ሊያደርግስ ላይፍ ቢጊን ሊያደርግ አይችልም። ማስኩሊን ሮልም የግድ ኢኮሊ ያስፈልጋል። ፊሜል ብቻዋን ክሬት ልታረጋ አትችልም። ወይም ጋድ ፊሜል ነው ቢባልና በቃ ፈጣሪ አንቺ ብቻ በአንቺ how can she create without your masculine activity? ያ activity ከሌለ እንዴት ነው ሜትሪክሷ መደሯ እንትን ልትል የምትችለው ያንን ጀስቴት ልታረግ የምትችለው ከዛም በኋላ ልትወልደው የምትችለው? it cannot happen። በጣም እኮ የሚጻረር ነገር ነው ሮም እየሰራው ያለው በጣም ተጻራሪ ነው። ስለዚህ አሁን ጠቅልዬ እዚህ ጋር ያነሳው ያለው ሪሊጅን አንድ ነው። በኤሶቴሪኩ ሲኬድ there is no difference። እኔ አሁን በኤሶቴሪኩ የሁሉንም ትራዲሽንስ ማለት ይቻላል እንግዲህ ሁሉንም ልል አልችልም። እንግዲህ እኔ መቼም ያን አይነት ናሌጅ ሊኖረኝ አይችልም። ያላጠናቸው ያልዳሰስኳቸው ብዙ ሊኖሩ ይችላሉ በታሪክ እንዴ በጣም ረጅም ጊዜ ነው ይሄ ነገር። ግን አሁን ራሱ ኮንቴምፖራሪ ከምንለው medieval ከምንለው ኢቭን ወደ ኋላም ሄደን የነ ኢጂፕትንም የሌሎቹንም በመንችለው ነካ አርገን አይተነዋል። 100% ፕሩቭ ያደረግነው ነገር ምንም ዲፈረንስ የለውም። ሪሊጅን ይሄ ሪሊጅን ነኝ ያ ሪሊጅን ነኝ አብሶሉትሊ ይሄ ሜትሪክስ ይሄ ሲስተም የፈጠረው እኛን ቂል ማድረጊያ ቱላቸው ነው። ሪሊጅን ግን ይሄ ነው ሐቁ። there is female without ይሄ አሁን ሌላው እዚህ ጋር አንድ ነገር መታወቅ ያለበት አንደኛው ፖይንታችን ሁሉም ሪሊጅን አንድ ነው። ሪሊጅኖች ምንም ዲፈረንስ የላቸውም inherently በኤሶቴሪክ ደረጃ። ይሄ አንዱ ጭብጣችን ነው። ሁለተኛው ክርስትና ግድፈት አለበት። በጣም ትልቅ ግድፈት አለበት። ኢንፋክት ክርስትና ብቻ ሳይሆን ሌሎች ሃይማኖቶችም ፌሚኒንን ሪስፔክት ያደርጉም የፌሚኒን ፕሪንሲፕል የላቸውም። ማስኩሊን ነው። ባይ ዘ ዌይ እዚህ ጋራ በዛው አያይዤ የምጠቅሰው የኤንሸንት ኢጂፕሽን መስቀል የተባለው በእነሱ ታይም አንክ ነበረ። አንክ ካየነው የፊሜል ማህፀን የሚመስል ሼፕ አለው የመስቀሉ ጭንቅላት። የታችኛው ደግሞ ይሄ ከክንፎቹ በታች ደግሞ የወንድ ብልት ይመስላል ወይም አበሊስክ ሐውልት ይመስላል። ሐውልቶቹ የሚሰሩት በብልቱ እንትን ተመስለ ነው። ያ ክብ ደግሞ የፊሜል ኦርጋን ነው። ቫሲካ ፓይሲስ ይባላል። ሁለት ሰርክሎችን አንድ ላይ ብናደርጋቸው እንደዛ አይነት ቅርጽን ማግኘት እንችላለን። ቫሲካ ፓይሲስ ይሄ የፊሜል ቮልቫ ወይም ደግሞ የፊሜሏን ብልት ነው የሚያሳየው። so that's feminine። በኤንሸንት ግብጽ ይሄ ነበረ። ኤንሸንት ኢጂፕት ውስጥ አሳር ሲመለክ አሴት ትመለካለች። ራ ሲመለክ ራኤት ትመለካለች። አሜን ሲመለክ አሜኔት ትመለካለች። ስለዚህ ማስኩሊኖቹ ከፌሚኒን ካውንተርፓርታቸው ጋር አብረው ነው የሚጠሩት። ጋድ ሜል ፊሜል ነው ማለት ነው። you see how ሮም እንዴት አይነት ሴረኛ እንደሆነ አለ ፌሚኒኗ። ይሄ ፌሚኒን ፕሪንሲፕል በደንብ ገብተን የምናየው ነገር ነው። this is በጣም ዲፕ ነገር ነው። ስለ ፌሚኒን ስናወራ ብዙ ነገር ነው የምንለው። without the feminine አለ ፌሚኒኗ ሂሊንግ happen ሊያደርግ አይችልም። የኢጎ ሞት happen ሊያደርግ አይችልም። ኤሌቬት ልናደርግ አንችልም without recognizing the feminine ወይም ደግሞ feminine principle who is Mary Magdalene magician. She is a magician just like Christ. So who is she? ማናት እቺ ሜሪ ማግደሊን? እንግዲህ ይሄ ነው እዚህ ጋራ ነው ብዙ ሰዎችን ሪአክት ሊያረጋቸው የሚችል ሀቅ አሁን እዚህ ጋር ሪቪል የምናደርገው ሀቅ ማለት ነው። ሜሪ ማግደሊን
የመጀመሪያዋ ዲሳይፕል ወይም ደግሞ የመጀመሪያዋ ደቀ መዝሙር ትባል ነበር ይላል። እነዚህ መጽሐፍቶች የፊሊፕ መጽሐፍ ወይም የፊልጶስ ወንጌል እንዲሁም የቶማስ ወይም ደግሞ የቶማስ ጋስፔል የምንለው መጽሐፍ ላይ ይናገራል። አንድ ፓርት ላይ ምን ይላል? ኢየሱስ ክርስቶስ በጣም ከሷ ጋራ ቅርበት ከመቀራረባቸው የተነሳ ይላል ኢቭን ይልና ከሁሉም ሴቶች በተለየ እሷን የሆነ ቦታ ላይ ይስማታል ይላል። እና ያ የሆነ ቦታ የት ጋር እንደሚስማት የት ባዲ ፓርት ላይ አልተገለጸም። ቴክስቱ ሚሲንግ ነው ይላል። ስለዚህ የቱ ጋር እንደሆነ እና እዚህ ጋር ግን ፍንጭ የሚሰጠን ምንድነው? she was his counterpart ወይም ደግሞ እጮኛው ነበረች፣ ስፓውዙ ነበረች። you see this is the truth። ብዙሃንን እንዴት ይላሉ አሁን ብዙሃን ምን እንዴት እንደሚቀበሉትም አላውቅም። however the truth የኛ እንትን ሰርቪስ እውነቱን መናገር ነው። እኛ የሰውን ኦፒኒየን ኖ ይሄ እንደዚህ እውነት አይደለም ብለው ናስቲኮችን የናስቲክ ቴክስቶችንም የሚኮንኑ ኦርቶዶክስ በጣም በሚዲያ ላይ ትልቅ ስም ያላቸው ሰዎችንም አይተናል። ለእናንተም ጭምር ነው የምንናገረው። take it or leave it። እኛ እውነቱን ማምጣት ነው። እኛ በራሳችን የደረስንበትን የራሳችንን ድምዳሜ ይዘን ነው የምንናገረው confidently assertively። ምክንያቱም this is truth። ከስሜትም ከምንም ተነስተን አይደለም። this is the fact። እነዚህ ቴክስቶች የሚናገሩት ይሄንን ነው። ለኢየሱስ ክርስቶስ ሚሽን፣ ለኢየሱስ ክርስቶስ አስተምሮት ኢየሱስ ክርስቶስ ማለት የሐሽዋ በሚያስተምርበት ጊዜ መቅደላዊት ማርያም ትልቅ ሚና ነበራት ይላል። እንግዲህ እዚህ ጋር ኢንትሮዱስ አዲስ ካራክተር ወደ ክርስትና ኢንትሮዱስ እንደገና actually አዲስ ልንል አንችል ነበረች፣ ግን ቀበሯት፣ አጠፏት ከታሪክ። ከዛ ግን አሁን ተመልሳ እየመጣች ነው። አዲሲቷ እንግዲህ የምትመጣው ካራክተር እቺ ካራክተር ናት። ፊሜል ክራይስት ማለት ነው። የፊሜል ክራይስት በወንድ አምሳሉ ነው አምላክነቱ፣ ግን there is a counterpart feminine partም አለው። the female የአሳር counterpart አሴት ማለት ነው። ዓለም ሁሉ ኤንሸንቱ ዓለም ሁሉ የሚያውቀው wisdom ነው። ነገር ግን ሮም ቀየረው። this is basically homosexuality። ምክንያቱም እንዴት ነው across the board ወንዶች በሙሉ even reproduce ለማድረግ የጀንደር እንትን ለሁማኒቲ ብቻ የተሰጠ ለእንስሳት ብቻ የተሰጠ አይደለም። it's a cosmic ነገር ነው። all the way to the gods ማለት ነው። because እነሱ እኛን በአምሳላቸው ነው የፈጠሩን። እግዚአብሔር ሰውን በአምሳሉ ፈጠረ ይላል። እንግዲህ እግዚአብሔር በአምሳሉ ከፈጠረን ወንድ ብቻ ሆነን ነበር ኤግዚስት ማድረግ የነበረብን። እግዚአብሔር ወንድ ብቻ ከሆነ የነበረው እንዴት ሴት ሆነን ተፈጠርን? ምክንያቱም ሁለቱ አብረው ተነጣጥለው ኤግዚስት የሚያደርጉ ነገሮች አይደሉም። ሜል ኤንድ ፊሜል ነው ፈጣሪ። there is no male deity ብቻ። ይሄ የዌስት ትላንት የተፈጠረ የሮም you see አውሬው ሁሉን ነገር እንደሚቀየር ዓለምን ዲሲቭ ያደርጋል ይላል። ዲሰፕሽን ነው። የሜሪ ማግደሊንን ሮል አጥፍተው ከታሪክ ሰርዘዋት አብዛኞቹ እንግዲህ the whole world ማለት ነው የማስኩሊን ጋድ ብቻ ነው ወይም ይሄ ሎጂካል ብቻ ነው like even ፊሜልን ስለማይቀበል ሪስፔክት ስለማድረግ not only female genderን but also የፌሚኒን ፕሪንሲፕል ስንል ይሄ ሜዲቴቲቭ የሆነውን የሳይኪያችን ሪሴፕቲቭ ከፈጣሪ ሪሲቭ የሚያደርገውን ቃቤል ወይም ደግሞ ቅበላ የምንለው ማለት ነው which is ከባላ ከፈጣሪ እንዲቀበል ከህይወት ዛፍ ፍሬዎች ከፈጣሪ እጅ እንዲቀበል ዘንድ ማለት ነው።
because የህይወት ዛፍ ላይ ከዛ እንዳንበላ ነው እየተደረግን ያለ ነው። ፌሚኒኗ ከሌለች እንዴት አርገልን በላ እንችላለን? በመንፈሳዊ እርዛትና በመንፈሳዊ ረሃብ ውስጥ ነው መንቆየው። ስለዚህ my role እዚህ ጋር እሷን ድጋሚ resurrect ማድረግ ነው። we have to resurrect Mary Magdalene ትክክለኛ ክርስትና ይሄ ነው የኮምፕሊት የሆነ። ምክንያቱም ሜሪ ማግደሊን ወይ መቅደላዊት ማርያም ለክርስቶስ ያላደረገችውና ያላበረከተችው አስተዋጽኦ የለም በመድር ላይ በነበረበት ጊዜ ሚሽን ሰፖርት በማድረግ የሱን ሚሽን ማለት ነው። ኢን ፋክት ኢየሱስ ክርስቶስ ከህይወት ወይም ያሐሽዋ ከሞተ በኋላ በመቃብሩ ስፍራ ሆና ታለቅሳለች መቅደላዊት ማርያም በዛ ቦታ ክርስቶስ ሰውነቱን ሰረቁት፣ ባዲውን ሰረቁት። መላእክት መተው ሁለት መላእክት በመጽሐፍ ቅዱስ ማለት ነው የሚነግረን ታሪክና ምንድነው አንቺ ሴት ለምን ታለቅሻለሽ ሲባል they took my lord ጌታዬን ወሰዱት፣ ሰውነቱን የት እንዳደረጉት አላቀም ምናምን ስትል right here ለሁማኒቲ አዲስ የምስራች ማለት ነው በካሪስት ድል። ምክንያቱም አታልቅሺ አይዞሽ ሞትን ድል ነስቶ ተነስቷል አላት። እናም እንባዋ ወደ ሐሴት ወይም ደግሞ ወደ ደስታ እንደተቀየረና ደስ እንዳላት፣ ምክንያቱም ለሁማኒቲ ለሁሉም ለሰው ዘር በሙሉ የምስራችን ይዞ የሚመጣ ዜና ማለት ነው ያበሰሯት። ነገር ግን እዚህ ጋር ማየት ያለብን ማን ነው ኢየሱስ ክርስቶስን ከዛ እሷ ናት የመጀመሪያው ዲሳይፕል ኢቭን ከእናቱ ማርያም በፊት ቀድማ ኢየሱስ ክርስቶስን ሬዘሬክት ካረገ ከሞት ከተነሳ በኋላ ለመጀመሪያ ያየችው እሷ ናት። ኢቭን ከማንም ከክርስቶስ ደቀ መዛሙርት ሁሉ በፊት፣ ምክንያቱም እሷ የመጀመሪያዋ ደቀ መዛሙር ነበር የምትባለው የኢየሱስ ክርስቶስ ወይም የያሐሽዋ ስፓውዝ ወይም ደግሞ የሱ አጋር ነበረች። ስለዚህ ኢኩሊ ኢምፖርታንት የሆነች ፊገር ናት እና የሷ ቲቺንግስ አሉ። the book of Mary Magdalene, the gospel of Mary Magdalene የሚል ነገር አለ። እዛም ላይ ራሱ ቴክስቶቹን ግማሹን ቦጫጭቀው አውጥተውታል። የለም ኮምፕሊት የሆነ ግን አስተምሮቷ ሁሉ ከክርስቶስ ጋር አንድ አይነት ነው። this is the feminine principle የክራይስት counterpart ማለት ነው እና እሷን ነው ሮም የሸሸጋት፣ እሷን ነው የቀበራት ከታሪክ ያወጣት። the feminine የለም you see they don't respect the feminine እና መቅደላዊት ማርያም የመጀመሪያዋ ደቀ መዛሙርት ናት። በጣም ኢምፖርታንት የሆነች ደቀ መዛሙርት ናት፣ የክርስቶስ ደቀ መዛሙርት ማለት ነው። እንግዲህ እናውቃለን ሁላችንም። አሁን እንግዲህ እዚህ ጋር የምናወራው ይሄ even Gnosticism ብንለው ራሱ the highest form of Christianity የምንለው ራሱ we know everything አሁን የምናወራው ያው እኛ ክርስቶስ ሜሪ ማግደሊን ወይ መቅደላዊት ማርያም እያልን ስማቸውን አዲስ ስማቸውን ነው፣ ግን የነዚህ ኮሚሽንስ ናቸው። መታወቅ ያለበት ይሄ ስቶሪ ተመልሶ ተዘርዝሮ ወደ ኋላ ወደ ኤንሸንት ሄም ይሄዳል። በሌላ አማርኛ የአሳርና አሴት ስቶሪ ነው። ክራይስት አሳር ነው፣ አሴት ደግሞ የክራይስት ካውንተርፓርት ናት ወይም ደግሞ አጋሩ ናት ማለት ነው። they are married ምክንያቱም አለ ሜሬጅ አልከሚ ሊሰራ አይችልም። ክራይስት አልከሚስት ነው፣ እሷ ስሟ ማግደሊን ነው። she's a magician without the two አልከሚው ሊሰራ አይችልም። ምንድነው ያወራን ያለ ነው? እዚህ ጋራ ትልቅ ምስጢር ነው ያወራን ያለ ነው። ነገር ግን በዚህ ምስጢር በዚህ መሰናዶ ይሄንን ምስጢር ልናወራ አንችልም። በሌላ መሰናዶ እንመለስበታለን። ነገር ግን አልከሚው ራሱ it's sexual alchemy የሚባል ነገር ነው። ታንትራ ከዚህ በፊት አውርተናል። ታንትራ ነው። this is the magic soulን create የሚያደርገው ስፒሪትን ኢንፍሌም የሚያደርገው ይሄ ነው። የናሌጆች ሁሉ ናሌጅ፣ ምክንያቱም መጽሐፍ ቅዱስ ራሱ ይነግረናል እውቀት ማለት ወሲብ ማለት ነው።
አዳም ሚስቱን ሔዋንን አወቃት ነው የሚለው አይደለ? ማወቅ ምንድነው? ሚስቱን አወቃት። this is knowledge, this is gnosis, this is alchemy, sexual alchemy ነው። ነገር ግን this fallen humanity ከዛ knowledge ነው የራቀው። the first humanity Lemurians በhuman form አሁን ባለንበት human form male female exist ማድረግ ስንጀምር በሉሜሪያ ታይም የአልከሚውን ምስጢር እናቅ ነበር። በዛ ታይም ነው የወደቀ ነው። ከሉሜሪያ ውድቀታችን ከዚህ ከአልከሚ knowledge ራቀን ማለት ነው። ለበርካታ አመታት የኤደን በር ተዘጋብን ወይም ደግሞ ኤደን ድጋሚኛን አልቀበልም ማለት ነው። ምክንያቱም በዛ ስቴት ቫይብሬት ማድረግ ባለመቻላችን ማለት ነው። መጀመሪያ ከነበርንበት ወደቅን ማለት ያ ነው። ከታንትራ ወደ እንስሳዊ ወሲብ ማለት ነው የወረድ ነው። እንስሳዊ ወሲብ የምንለው ኦርጋዝም የምንለው ማለት ነው። ማስተርቤሽን ምናምን የተለያዩ ፖርኖግራፊክ ነገሮችን ማድረግ that's sexual sin, sexual fall ውድቀታችን ያ ነው። አሁን ያለው አይነት ሴክሹዋል እንትን multiple partners ጋር ወይም የተለያዩ አጋሮች ከአንድ ውጪ ማድረግ እና እንደዚህ እንስሳዊ የሆኑ ነገሮች አሁን ይሄ humanity-ን ፕሌግ ያደርጉት ያሉት ነገሮች። ስለዚህ ይሄ ራሱን የቻለ እንትን ነው። አሁን እዚህ ውስጥ አንገባም በዚህ መሰናዶ። ነገር ግን የጋድ ከጋደስ ጋር መሆንን ምክንያት ነው እዚህ ጋር because እኛም humanity-ን በአምሳላቸው ሲፈጥሩን ወንድ ሴት አድርገው ነው። እነሱም ወንድ ሴት ሜል ፊሜል ናቸው። አልኬሚስትስ ወይም ጋድስ ናቸው። ክሬት ሲያደርጉ both masculine እና feminine force አብረው ኢንተራክት አድርገው አብረው ተዋህደው ነው ክሬት የሚያደርጉት፣ ዲስትሮይ የሚያደርጉት፣ ሰስቴን የሚያደርጉት። ስለዚህ ፈጣሪ ወንድ ብቻ አይደለም፣ ፈጣሪ ሴትም ነው። ይሄንን ነው ሌላው ነጥባችን በዚህ መሰናዶ ማድረግ የምንወደው። ይሄ ሀቅ ነው። እኛ እዚህ ጋር የምንናገረው ነገር ለፍተሻ ይጋለጥና ይፈተሽና እውነትነቱ ይረጋገጥ የሚል እምነት ያለን። ያ ማለት ምንድነው? እያንዳንዱን ሰው ራሳችሁ ሂዱና እዚህ ጋር የምንናገረው እውነት መሆንና ለመሆኑን በሪሰርች ከዛ ደግሞ ባለፈ በሜዲቴሽን በጥሞና ራሳችሁ ቬሪፋይ አድርጉት እንላለን። በድፍረት ማለት ነው። ምክንያቱም እኛ የራሳችንን ስራ ሰርተናል። ሌሎችም የራሳቸውን ስራ እንዲሰሩ ነው የምናከለው በዚህ እንትናችን ላይ ማለት ነው። because this is necessary ለሚመጣው እንትን ማለት ነው። እና ትክክለኛ ቀደምም ስናወራ ነበር faith የምንለው ነገር ትክክለኛ faith ፈጣሪን ዳይሬክትሊ ኤክስፒሪየንስ ከማድረግ ጋር ይገናኛል። faith አለኝ ስል እምነት አለኝ ማለት አይደለም፣ ወይም ዝም ብዬ በጭፍን አምናለሁ ማለት አይደለም። ነገር ግን faith አለኝ ስል faith ማለት third eye experience ማለት ነው። በthird eye experience creator godን ማየት ማለት ነው። knowledgeን ማግኘት ወይም በኢንተርናል ዓለማት ውስጥ ኢንፎርሜሽንን ጋርነር ማድረግ ማለት ነው። ስለዚህ ሰዎች ያንን እንዲያደርጉ ነው appreciate የምናደርገው። አኩዌሪየን መንገድ ማለት ይሄ ነው። የሆነ ኮልትን ፍለጋ ወይም የሆነ ፎሎዊንግን ፍለጋ የሆነን ዶክትሪን የሆነ ዳግማን ለሰዎች ለመሸጥ አይደለም። ነገር ግን ካንሺየስነስ የሚያስፈልገውን ግብአት ነው እያቀረብን ያለ ነው በመንችለው በጣም በዛሽ በትንሽ ውስን አቅማችን። ምክንያቱም አትሊስት ምንም ካለ ማድረግ የሆነ ነገርን ማድረግ ይጠቅማል በሚል ማለት ነው። and we believe እያንዳንዱ ሰው እውነቱን ማወቅ አለበት ብለን እናምናለን። እየሆነ ያለው ነገር እኛ just አስተዋጽኦ እናድርግ አስተዋጽኦ እናበርክት ከሚል ተነስተን ነው ይሄንን ነገር የምናደርገው። ሚኒንግ የኛ መኖር ወይም አለመኖር ይሄንን እንትን የሚቀይረው አይደለም። ሚኒንግ የዚህ የሚመጣውን ኤነርጂ አኩዌሪየን ኤነርጂ የእውነትን መጋለጥ እውነት መውጣቱን ማለት ነው። whether እኛ በዚህ ብንሳተፍም ባንሳተፍም it doesn't matter እንደ ግለሰብ ማለት ነው። ምክንያቱም ኤነርጂው ራሱ ይሄንን ነው እያፋፋመ ያለው።
የብዙ ነገሮች መጋለጥ የብዙ ነገሮች እውነት መውጣት እውነቱን አደባባይ ላይ ማስጣት ማለት ነው this is what's happening እና አንዳንዴ የምንሰማቸው ነገሮች ለጆሮአችን ትንሽ ራስፒ ሊሆን ይችላሉ ትንሽ ሊከረክረን ጆሮአችንን ይችላል ነገር ግን ሀቅ ነው የምንናገረው this is exactly enemyዎቻችን ሲያደርጉብን enemyዎቻችን against us ሲጠቀሙበት የነበረውን ማለት መንፈሳዊ enemyዎቻችን ይሄ እውነት በመውጣቱ በጣም the archons በጣም ደስተኞች አይሆኑ ምክንያቱም ሰውን ወደ መጀመሪያ ወደ ቀዳማዊው ባላንሱ ነው እየጠራ ነው ያለ ነው there is no god ወንድ ብቻ አይሆነ equally feminine is important ያለን ነው ያ ማለት እኛም በራሳችን ውስጥ both masculine and feminine value እንድናረግ ያረጋናል ማለት ነው ስለዚህ ሮም አንክን ቀይሮ መስቀል አደረገው ዶክትሪኖቹን የራሱን በራሱ አድርጎ ጻፈ ፈጣሪ ወንድ ብቻ ነው አለ ፊሜሏን ገደለ ቀበረ and then here we are 2000 years later humanity በጣም ድቅድቅ ጨለማ ውስጥ ነው ያለው የፓይሲየን ኤጅ አስተምሮት ናቸው እነዚህ አስተምሮቶች you see any religion በፓይሲየን ኤጅ የነበረ religion እንዳለ poison ነው መርዝ ነው ነፍሳችንን ነው በሲቃ እንድትከርም ያደረገው but now የኡነት ጀንበር ወጥቶልናል ምክንያቱም ያ ጊዜ ላይ ተወልደናል የኛ ትውልድ ነው ነገሮች ሁሉ ሲገለጡ witness የሚያደርገው ማለት ነው የዚህ የፌሚኒን ፕሪንሲፕል በእነዚህ ሂብሩስ ብለው ራሳቸውን በሚጠሩት ዘንዳ ወይም በካብሊስቶቹ ዘንዳ ሸኪና ይሏታል የጋድ ፊሜል አስፔክት ማለት ነው እና ይሄ ነገር እነሱ ጋር ራሱ አለ ወደ ፋር ኢስት ስንሄድ እነሱም ይሄንን ነገር actually recognize ያደርጉታል የጋድ ካውንተርፓርትስ ወይም ደግሞ ለምሳሌ ብራማ ከሳራስቫቲ ጋር ነው ብራማና ሳራስቫቲ ወይም ሳራስዋቲ ያው እንግዲህ ምንድነው ባል ሚስት እንደሚባለው ማለት ነው they are married ቪሽኑ ከላክሽሚ ጋር counterpart ነው ወይም ቪሽኑና ላክሽሚ ተጋብተዋል spiritually they are counterparts ሺቫና ፓርቫቲ ወይም ሺቫና ፓርዋቲ ባልና ሚስት ናቸው ወይም ተጋብተዋል ማለት ነው ስለዚህ ጋዶቹ counterpart አላቸው ሜል ጋድ አለ ፊሜል ጋድ አለች ቤትም ሀገር ወንድ አምላክ ሊጸንስ አይችልም በወንድ አምላክ ብቻ ዩኒቨርስ ሊወለድ አይችልም ምክንያቱም ኦር ወይ ሌላ ጾታ ነው ማለት ነው ወንድ አይደለም ወይ እንግዲህ ጾታው ሁለቱም ወይ ወንድም ሴትም በአንድ ያዘ ነው or which is hermaphrodite or androgynous or በጭራሽ ሊሆን አይችልም ወንድ ብቻውን ሊጸንስ አይችልም ስለዚህ even ዩኒቨርሱ ሲጸነስ even የዚህ የዩኒቨርሱ dark matter ምንድነው የሚባለው our divine mother ነው የሚባለው the divine mother prakriti ይሉታል prakriti የዚህ ዩኒቨርስ substance ነው which means የዩኒቨርሱ ማህፀን ነው create የሚደረገው ነገሮች manifest የሚያደርጉበት እንትን ማለት ነው ስለዚህ የዚህ physical እንትን manifestation የሚጸነሰው ውሙ ካዝሞሱ ነው the darkness so ይሄ ነገር ነው ያለው እና በጣም digress ነው ያደረገው ወይም ወደ ኋላ regress ነው ያደረገው እንትን ማን ነው ክርስቲያኒቲ ሮም ከተቆጣጠረው በኋላ you see የኢጂፕሽኖቹ ቨርዥን ሌላ ነበር everything copy አድርገው ወስደው ቀይረው በራሳቸው ፋብሪኬት አደረጉት ከዛ ወደ ሀገራችንም ገባ and poison አደረገን ማለት ነው so this is false የሆነ philosophy ነው it's
ከርስ ነው። that's the truth and ይሄ ኃጢያታቸው ነው ቅጣትም የሚያመጣባቸው because they tamper with the text ቴክስቶችን ሁላ ይቀይራሉ ይቀይጣሉ ይበርዛሉ ሲያስፈልግም ከመጽሐፍቶቹ ሰብስበው ያጠፏቸዋል አሁን እነዚህ ራሱ ሜይንስትሪም የሆኑ መጽሐፍት አይደሉም የፊሊፕስ ወይም የፊሊጶስ እና የቶማስ ወይም የቶማስ መጽሐፍት ወንጌሎች የምንላቸው የፊሊጶስ ወንጌልና የቶማስ ወንጌል እነዚህ ራሱ ሜይንስትሪም አይደሉም ሶ ሮም የራሱ አጀንዳ አለው በመንፈሳዊ ደረጃ እኛን ማንበርከክ ነው የሚፈልገው that's what they did ይሄ እንግዲህ የብዙ ሺህ አመታት ስቶሪ ነው and by the way ደግሞ መርሳት የሌለብን በክርስትና ስም በእስልምና ስም በተለያየ ሃይማኖት ስም ጦርነት ይደረግ ነበር ስለዚህ አሁንም ማወቅ ያለብን follow the money ይላሉ ገንዘቡን ተከተሉ religion government እና money ተነጣጥለው ያቁ so that's አንድ ሊታወቅ የሚገባው ነገር ማለት ነውና ሸኪና ወይም የጋድ feminine part የዚህ our divine mother at the same time even some cultures divine mother kundalini ይሏታል because the kundalini the divine serpent the holy spirit በfeminine form ሸኪና ማለት ነው the feminine part ሸኪና so ወደ ክርስትና ውስጥ እነዚህ ነገሮች ኦሪጂናሊ የነበሩትን ሮም አውጥቷቸዋል however አብዛኛው ሪሊጂኖች ሌሎች ሪሊጂንስ even in the west alchemy ጨምሮ የፌሚኒንን እንትን ሪስፔክት ያደርጋል with the tantra even tantra ከፌሚኒን ውጪ ሊሆን አይችልም I mean both masculine እና feminine አብረው ባጋርነት የሚሰሩት ነገር ነው so እሱ ራሱን የቻለ ነገር ነው ታንትራ ምናምን በጣም ረጅም ነገር ነው እሱ ውስጥ አልገባም ዛሬ however በዚሁ just conclude ከማድረግ በፊት መግለጽ የምፈልገው ነገር this Mary Magdalene የክራይስት counterpart ማለት ነው አይሲስ ወይም አሴት ምንላት ማለት ነው ሜሪ እሷ ፖዚቲቭ ናት ወይም ፖዚቲቭ ማለት የዳርክ ኤንድ ላይት እንትን ስንል የሷ another aspect አለ ወይም እሷ ሳትሆን የሷ ተቃራኒ ማለታችን ነው ለምሳሌ የሜሪ ማግደሊን ተቃራኒ የመቅደላዊት ማርያም ተቃራኒ ሊሊት ናት ሊሊት ወይም ሌሊት እቺ the dark feminine የምትባለዋ ናት Mary Magdalene the divine feminine የምትባለዋ ናት she is divine Mary Magdalene divine ናት ሊሊት ወይም ሌሊት እሷ ደግሞ the dark feminine ናት ያ ማለት ልክ አሁን የክራይስት ተቃራኒ ሰይጣን እንደምንለው የሜሪ ማግደሊን ተቃራኒ ሊሊት ናት ሊሊት ከፌሚኒስቶች ጀርባ ያለች ናት ክላሲክ ፌሚኒዝም ሳይሆን ዛሬ ያለው ኒዮ ፌሚኒስቶች which is the satanic agenda የማስኩሊን ጸር አይዲዮሎጂዎችን የተጋቱ ብዙ የዌስት ኢቭን ወደ ኢስትም እየሰረጸ ያለ ሪሊጅን ነው ኮልት ይሄ ፌሚኒዝም the neo feminism እሱ አሁን ከዚህ ጋር ልናያይዘው እንችላለን ሊሊት ናት የሱ ሙቭመንት ጀርባ ሜሪ ማግደሊን አይደለችም ሜሪ ማግደሊን ዲቫይን ፌሚኒን ሰፖርት የምታደርገው ነገር አይደለም both የወንዶችንም የሴቶችንም ሚሳንደሪም ሚሳጀኒንም ማለት ነው የሁለቱንም መጨቆን አትደግፍም ሊሊት የወንዶችን መጨቆን ነገር ግን ሴቶችን ወደ ፓወር አሰንድ እንዲያደርጉ ራይዝ እንዲያደርጉ ወንዶችን ረግጠው ያንን ነው ፕሪች የምታደርገው so that's the black lodge ወይም ደግሞ the satanist ያ ሊሊት እንላታለን that's the feminine
የአዳም የመጀመሪያ ዋይፍ ነበረች ይባላል በሚስቲሲዝም በጁዊሽ ሚስቲሲዝም በከባላ ምናምን ስንሄድ ማለት ነው እና የወደቀች ናት she is a demon እና ሰዎችን ሴክሹዋሊ አታክ የምታደርገው she is the mother of homosexuality drunkardness የተለያዩ ነገሮች የድራግ ኮልቸር ጾታ መቀየር everything this is በጣም serious energy ነው it exists የሆነ ጆክ ብቻ ምናምን እንዳይመስለን it exists it functions በዚህ ምድርም በጣም ፈንክሽን ያደረገ ነው በሪሊጅኑ በኩልም ፈንክሽን ያደርጋል ይሄ ፎርስ ሊሊት ምንለው ማለት ነው የአዳም እንትን ነበረች ወደቀች so now she's the opposite of እንትና ሜሪ ማግደሊን የመቅደላዊት ማርያም ተቃራኒ ናት because መቅደላዊት ማርያም የምትወደስበት ብዙ ነገሮች አሉ even ክራይስትን በእንባዋ እግሩን አጠበችው ይላል because yeah of course she's የሱ ካውንተርፓርት ናት መጽሐፍ ቅዱስ ላይ ያንን ነገሮች እንትን ብለው አውጥተው አጋሩ ናት of course በሽቶ በመናመን ስታረገው እንደነበረ ወደ ከመሞቱ በፊት because she knows something በጣም በቅርበት ከነበሩት ዲሳይፕሎቹ መሃል ናት እሷ even the number 1 Christ resurrect ካረገ በኋላ የተገለጠው ለናቱ ራሱ አይደለም ለናቱ ማርያም አይደለም ለመቅደላዊት ማርያም ነው ያ ማለት በጣም በተጎዳኘ ሪሌሽንሺፕ ላይ ነው ያሉት በጣም they are very close ማለት ነው Christ የሐሹዋና ሜሪ ማግደሊን መቅደላዊት ማርያም እና ሊሊት የነሱ ተቃራኒ ናት በፌሚኒኑ አስፔክት የክራይስት ተቃራኒ ሴትን እንደምንለው የሜሪ ማግደሊን ወይም የመቅደላዊት ማርያም ደግሞ የጻድቋ ተቃራኒ እርኩሷ ሊሊት ናት ወይም ሌሊት ማለት ጨለማ ማለት ነው ድቅድቅ ጨለማ ስለዚህ ይሄ ፌሚኒን እንትን ፈንክሽን ያደርጋል የሮም እንትን ነው ይሄ ነው እንግዲህ ሮምም ራሱ ያቺ የባቢሎን ጋለሞታ ሚላት የሮም ጋለሞታ በቀይ እንትን የምትለብሰው ሊሊት ራሷ ናት እኔ ውድቀትን አላቀም እኔ ዊዶ አይደለሁኝም እኔ ሩል አረጋለሁ ብላ በፕራይድ የምትታበይ ነገር ግን በመጨረሻው ጊዜ ፈጣሪ ቅጣት ይቀጣታል ይላል this is ባቢሎን የባቢሎን ንግስት ማለት ናት የሷ ተቃራኒ ናት ሜሪ ማግደሊን ወይም ደግሞ አሴት በጣም የምትወደስ ጋደስ ናት በኤንሸንት ኢጂፕት ወይም ኬም ምክንያቱም የክራይስትን ሬዘሬክሽን ፋሲሊቴት ያደረገች ናት በመጽሐፍ የፊልጶስ ወንጌልም ላይ እንትንም ላይ የምናየው እንደዛ ነው በጣም ክሎስ እንደነበረች ኢቨን የቶማስ መጽሐፍ ላይ ኢቨን እንደተሰረዘ ይሄ ነገር ክርስቶስ የሆነ ቦታ ይስማታል በጣም ከሌሎች ሴቶች ሁሉ እንግዲህ ያ ማለት እሷን አንድ ሴት በዛ ደረጃ የሆነ ቦታ የሚስማት ከሆነ ሜቢ ሊሆንም ይችላል ወይ ከንፈሯን ምናምን ሊሆን ይችላል ኢቨን ጉንጯንም ቢልና ቢሆን ቴክስቱ ያ ሚሲንግ ቴክስት ማለት ነው ያ የሚያሳየው ምንድነው ከሌሎቹ ሁሉ ሌሎቹን አይስምም እሷን ነው የሚስመው እንደዛ ያ ማለት she is his wife ስለዚህ ይሄ ምስጢር ነው በክርስትና ውስጥ የተደበቀውና ክርስትና ጎዶሎ ነው ግድፈት አለው በጣም everything የሮምን እንትን ይዞ ነው ማንም ኦርቶዶክስ ነኝ ጥንታዊ ነኝ ሊል አይችልም this is a red flag feminine one ሜሪ ማግደሊንን ወደሚገባት ቦታ ወደሚገባት ፖዚሽን ካልመጣች ያ ክርስትና ዲቮይድ ነው በፌሚኒን ሳይድ ወይም የፌሚኒስት ኤቲስት ነው የፌሚኒን ኤቲስት ነው የማስኩሊን ጋድን ያመልካል ነገር ግን ፌሚኒን የሆነችዋን ፕሪንሲፕሉ መደር ጋደሷን ሪስፔክት አያደርግም ስለዚህ ውድቅ ነው this is not truth እውነት አይደለም ይሄ አለ ሴቷ ኮምፕሊት መሆን አይችልም ሊሆንም ስለማይችል the coming energy ይሄንን ሪቪል ያደርጋል more this is the time of the feminine ወደ ቦታዋ ትመለሳለች ማለት ነው
which means ኢየሱስ ክርስቶስን እንደምናወድሰው እሷንም እናወድሳታለን እኩል ሜሪ ማግደሊንን because she is one with Christ የክራይስት counterpart ናት። ይሄ ሊሰመርበት ይገባል። እና ሮም በጣም this is one of the most important በመንፈሳዊ ደረጃ ከተካድነው ክህደት ያጋለጥ ነው። እግዚአብሔር በፈቀደ መጠን ፈጣሪ በፈቀደ መጠን ስለነዚህ ነገሮች አንስተን እንነጋገራለን። ታይም የለም፣ ሊተራሊ ጊዜ የለም። ዓለም ወደ ጀጅመንት ታይም ሊሄድ ነው። ይሄ ዓለም ጀጅመንት ነው የሚገባው። ክፉ ዓለም ነው። ካርማው በጣም ሄቪ ነው። ስለዚህ ያ ታይም ነው እየመጣ ያለው። ያው ለለምችለው እንግዲህ ምንድነው ባለንበት ቦታ ፈጣሪ ከኛ ጋር ይሁን and የምንችለው let's do our best ከኛ የሚጠበቀውን ሁሉ በእኛ አቅም ማድረግ የምንችለውን ሁሉ ማድረግ እንድንችል ዘንዳ ነው ማሳስበው። ያው may the force be with you ይሄ ነው እውነቱ፣ ይሄ ነው ሐቁ። ተመልሼ ደግሞ ዛሬ ያልነካካቸውን ሐሳቦች ከዚህ ጋር የሚገናኙትን በሚቀጥለው መሰናዶዬ አምጥቼ ለመናገር ሞክራለሁ። just introduction ለመፍጠር ነው ዛሬ ከዚህ ሐሳብ ጋራ። በኔ በኩል ይሄ ነው ላሁን። አመሰግናለሁ።